በኢትዮጵያ የጀመረው ዘመናዊ ካንሰር ምርመራ ፔት ስካን። ስለዚህ ዘመናዊ ከኤአይ ጋር የተቀናጀ ዘመናዊ ቴክኖሎጂ ያውቃሉ? ለዘመናዊ ምርመራ ወደ ውጭ ሀገር መሄድንም እንደሚቀንስና ለኢትዮጵያ ትልቅ እርምጃ ነው። ፔት ስካን ወይንም ፖስቴሪየር ኢሜጂንግ ቶሞግራፊ በሕክምና ውስጥ ከፍተኛ ደረጃ ያለው የምስል ምርመራ ነው። ከሌሎች ምርመራዎች ለምሳሌ ከሲቲ ስካን፣ ከኤምአርአይ በጣም ይለያል። የአካል ቅርጽን ብቻ ሳይሆን ሴሎች እንዴት እየሰሩ እንዳለ ያሳያል። ፔት ስካን አስፈላጊነቱ፣ ፔት ስካን አንደኛ ካንሰርን ለመመርመር ይጠቅማል። በሰውነታችን ውስጥ ያሉ አክቲቭ የካንሰር ሴሎችን የት እንዳሉ ያሳየናል። ይህ ደግሞ ለሐኪሙ በቀላሉ ያለ ተጨማሪ ናሙና የካንሰር አይነቱን እና የእጢውን አይነት ለመገምገም ያግዘዋል። ሁለተኛ የካንሰር ደረጃን ለማወቅ ይረዳል። የካንሰር ደረጃ ማለት ካንሰሩ ወደ ሌላ ቦታዎች ተሰራጭቷል የሚለውንና ለሐኪሙ የኬሞቴራፒ ፕላን ይረዳዋል። ሶስተኛ የህክምና ውጤትን ለመከታተል አንድ በካንሰር የተያዘ ሰው በህክምና ላይ ሆኖ ለምሳሌ ኬሞቴራፒ፣ ራዲዮቴራፒ ወይም ሌሎች የካንሰር ህክምና እያደረገ ከሆነ ህክምናው እየሰራ መሆኑን ለማየት ይረዳል። አራተኛ ካንሰሩ እንደገና መመለሱን በህክምና ላይ ያለ አንድ ሰው ህክምናውን ከጨረሰ በኋላ አክቲቭ ካንሰር ሴሎች እንደገና መመለሱን ለማየት ይረዳል። አምስተኛ ለአንጎል ምርመራ ነው። የአንጎል እንቅስቃሴን ለማጣራትና አንዳንድ የነርቭ ችግሮችን ለመገምገም ይጠቅማል። ይህም ስፔሻሊ ስለ ዲሜንሺያ ለመለየት ይረዳል። ስድስተኛ ለልብ ምርመራ ነው። የተጎዱ የልብ ጡንቻዎችን ለማየት ይረዳል። ፔት ስካን ለሁሉም ሰው መደበኛ የምርመራ አይደለም። በሐኪም ምክርና እንደ አስፈላጊነቱ ደግሞ የሚደረግ ነው። ፔት ስካን በዘመናዊ ህክምና ውስጥ የሴሎችን እንቅስቃሴ በማሳየት ትክክለኛው ምርመራ የህክምና እቅድ ላይ ትልቅ እገዛ የሚያደርግ ቴክኖሎጂ ነው። ጤናውን በእውቀት ይጠብቁ። ትክክለኛ መረጃ ለማግኘት ይህንን ፔጅ ፎሎ ያድርጉ። ይህ መረጃ ከጠቀሙ ላይክ፣ ጥያቄ ካለዎት በኮሜንት ለሌላ ሰው እንዲደርስ ደግሞ ሼር ያደርጉ። ቀን በቀን ስለ ጤናውን ፎሎ ያድርጉ። በዩቲዩብ ደግሞ ቀን በቀን ስለ ጤናው ብለው ሰብስክራይብ ያድርጉ። እናመሰግናለን።